ወንድሜ ምን ነካው ጠዋት አይቼው ነበር የሚነካው ወደዚህ መሸልሽ ደግሞ ምን ሆነሽ ነው የምታረንብኝ? ቀጥቅጬ ስላልገደስኩ ምስጋና መሆኑ ነው? አልበላም አልክ? በቃ ግድ የለም አንተ ብላ አምባር ስታሳዝን ባሏ ድንገት ሞተ። ምን ያህል በወድሽ ነው ወንድሜን ስትገኙ እያየሁ ዝም ያልኩት? አታስመስል። ለመሬት ስትል ቆመህ እንዳየኸኝ አውቃለሁ። ሞቱንም ከኔ በላይ እንደምትፈልግ አውቃለሁ። እኔ ባጣም ዛሬ አንቺ ግን ብርሃንሽን ያሳጣሽ ማለት ታያለኝ ግርማ ማለት ታያለኝ ሚሻ ደህና አደርሽ አምባር። አዲስ ነገር አለ? አዲስ ነገር የለም። ደብዳቤውን ከላኩኝ ቆይቷል፣ ግን እስካሁን አልመለሰልኝም። አጎትሽ ከላከ እነግርሻለሁ። እሺ አምባር፣ ሰላም ዋይ። እሺ አምባር፣ ቻው። አምባሬ እስከዛ ድረስ ያለውን ቁረጭ። እሺ የዘለልሽውን እኔ እየተከተልኩሽ ቆርጣለሁ። እኔ የምልሽ ስንት ነው የጎደለሽ? ከዛ አዲስ አበባ ግን በእግር ምን ያህል ይርቃል? ሞኞ በእግርሽ ሄደሽ በጉዞ ብዛት የሞተችው ሴት ተብለሽ ቴሌቪዥን ላይ ልትቀርቢ ነው። አሁንስ ምን ለዩ? ሲሞኝ መሞት አይቀር። እናንተ ሁለታችሁ የመጨረሻ ማስጠንቀቂያ ነው የምሰጣችሁ። ስራ አትሰሩም እንዴ? ማን ነው? አምባሬ የመሸበት እንግዳ አታሳድሪ።
በያሚጣፍጠው ፍርፍርሽ ናፍቆኝ ነው የመጣሁት። ወዴት ወደ ኋላ ትንሽ ወደ ኋላ ቆጭ አምባሬ አበይ ወዴት ዋጫ አምባሬ አበይ አሁን መሄድ ትችያለሽ። አምባር አጎት ሲልክ ነግርሻለሁ። እሺ አምባር ደብዳቤዎቹን እየላኩኝ እንዳልሆነ አውቃ ይሆን እንዴ? ደህና ነሽ ግን አምባር? አምባሬ እኔ ቆይ አምላክ እንጀራ ልጅ ነኝ። እኔ ቆይ ምን አደረኩኝ? አላሳዝነውም እንዴ? በይደና ደሪ በቃ በሩን በደንብ ዝጊ እሺ። አምባሬ ሚስጥረኛሽን እየበረደው ነው። መቼ አንድ ብለው ጋሞ በእናትህ ጋሞ በእናትህ ጀምበሬ አምባሬ ምነው እናቴ አባቴን አስበልጣ አንተን አይደለም ያደራ ያለችው? አጎትዬ ጠፍቼ እንኳን የምሄድበት እናት የለኝ አባት የለኝ። አጎትዬ ገንዘብ ላክልኝና ነፃነት ልግዛ። አምባር
ወይ አምባርዬ እዝራ አምባር አጎትሽ ደብዳቤ ላከ። አጎትሽ ደብዳቤ መልስ ሰጠ። አምባሬ የኔ ፀሐይ ምን ሆነሽብኝ ነው? እኔ አጎትሽ ላንቺ አንሼ ነው። ለመሆኑ አምባሬ እንዴት ነሽ? በላካችሁልኝ የዳሽን ባንክ አካውንት የተወሰነ ብር አስገብቻለሁ። እዚያ አጠገብሽ የሚረዳሽ ሰው ካለ በዳሽን ባንክ ሱፐር አፕ አካውንት ከፍቶ በቀጥታ ወደ አንቺ እንዲያስተላልፍ አድርጊው። ካልሆነ ግን እስከ ቅርንጫፉ ድረስ ሄዳችሁ ወጪ አድርጉት። ብቻ አንቺ አይዞሽ አዲስ አበባ ስትደርሺ ወፌ ብረሪ ብረሪ አምባር ብረሪ ብረሪ ነግቶሌ ሲወጣ ሲደምቅ ፀሐዩ ብረሪ አምባሬ አንቺ ነው ሰማዩ። ወፌ ብረሪ ብረሪ አምባር ብረሪ ብረሪ አምባር ብረሪ ብረሪ አምባር ብረሪ አዲስ አበባ አዲስ አበባ አዲስ አበባ አዲስ አበባ አዲስ አለ አዲስ አለ ሷለ ሳው ወጥ ሳው ወጣ አዲስ አበባ አዲስ አበባ ደረሳችሁ እንዴ? እሺ መጣ እንዴ ይሄ ሁሉ ጥድፊያት ለመሄድ ነው? ቸኩያለሁ። ቆይ እባክህና ልጄ ከጎረቤት ተበድሬ ያመጣሁት ነው። እባክህ ልጄ እችን ሳትቀምስማ አትሄድም። ምን የሚያጣድፍ ነገር መጣ ልጄ? ኧረ ተው ግድ የለም ተረጋጋ ልጄ። ተው ግድ የለም እችን ብቻ እባክህ። ኧረ ተው ግድ የለም ልጄ ተው። ኧረ ተው አንተ ልጅ ተው። ያባትን ቮልስ እንደቆሙ ቀር አይደል? ይደርሳል። አንዴ አሁን ቸኩያለሁ። በእናትሽ ቢያንስ አትስመኝም? ቻው Ready people on warning, some was splinter. Beat up bad girl in a real life nothing that. When the things hotter come like a sprinter, hotter than lava anytime even in winter. Girl, let me see how you a bad, sipping when you sit down on it, yeah me in a that. So me say me girl, let me see how you a bad, smoking on you block it, yeah me in a that. You so mad girl, wine your body, yeah, all before me, yeah, wine your body, yeah, all before me. Girl, let me see how you a bad, I think when you wine your body, yeah me in a that. I know she want me and she know the mechanic. Top a top girl to man you the baddest of it. On the left side I got my cup on the right got the galley. Can't rock it, set it down conditionally. Leave the thing down, close your eyes, girl. Welcome to the. ይናፍቃል ልቤም ይናፍቃል እንደማትመለሽ አውቆ ይጠብቃል ናፍቆት ያጠገበው ሆዴ እህል ትቷል
ከኔ ያለ ይምሰልሽ ሄዷል ርቋል ይናፍቃል ልቤ ይናፍቃል እንደማትመለሽ አውቆ ይጠብቃል ናፍቆት ያጠገበው ቤቱን ጸሎት ሲወጣው ሰማይ መንገድሽ ሲጸና የልብሽ ነበር ቃልሽን ላንዴም ሳልሰማ ዛሬንማ ዛሬ እኔ ነኝ ወይ እናት ምን ተሰምቶሽ ምን ትይ ነበር ባነሰው ምን ትይ ነበረ ወይኔ ጋሼ ጥላኝ እኮ ለማን ብለሽ እናቴ እንትን ያስፈልገኝ አንድ ድምፅችኝ ሞች እናቴን እንግዲህ በርታ ወጥማ እንዲሆነ ነገር ነው ለታችን መስለኝ ልጃችን መስለኝ መበርታት ነው ያለብን እንግዲህ ቀራው አንተ አይዞህ መበርታት አለብን አንተ ካልበረታ ደግሞ ሌላው ቤተሰብ ሊበረታ ማይችል ስለዚህ በጣም ጎበዝ መሆን አለብን እና አይዞህ መጽናናቱን እግዚአብሔር ይስጥህ ተጽናና አይዞህ በጣም ነው ጎበዝ መሆን ያለብህ አሁን ምክንያቱም እያንዳንዱ ሰው ላይ የሚኖር ነገር ነውና ሁላችንም ከዚህ ያለ ማንቀር ሄዷል ርቋል ይናፍቃል ልቤ ይናፍቃል እንደማትመለሽ አውቆ ይጠብቃል ናፍቆት ያጠገበው ሆዴ እህል ትቷል ከኔ ያለ አንሳው አጥቼሽ ስቀውና ቤቱን ጽልመት ሲወጣው ሰማይ መንገድሽ ሲጸና የልብሽን ሳላደርግ ቃልሽን ላንዴም ሳልሰማ እንዲሁ ላጣሽ ዛሬንማ ዛሬማ አሄ ይሄን ጋቢ ደግሞ ማን ነው እዚህ ጋር ምን እኔ ልጅ ምን ሆንክ ዛሬ ከጎረቤት ተበድሬ ያመጣኋት ምግብ ሳትበላ አትወጣት ሳትበላ ምን ነው የአባተን ቦርስ በቃ እዛው አጎት ቤት እንደጣልከው ቀረ ለመስራት ዛሬ ሁሉ ነገር አስተካክሏል እባክህ በቆመበት ቀረ እባክህ ታጉርሽ ነው እንዴ አዎ ሌላ ቦርስ እሺ
ሰላም አይልኝ መለሳለሁ። እሺ አሜን። ሰላም ዋለልኝ። ሰላም ግባ የኔ ልጅ ሰላም ግባልኝ። ጋሼ ካሽ አላስኩም። በምን ላድርግልህ? በትራኪ ሱፐር አፕ ነው። አሃ የማቾት እናቴ ሰላም በልልኝ። እናቴ ሰላም በልልኝ። ምንድነው? ወይ ልጄ ወይ እግዚአብሔር ይስጥልኝ፣ እግዚአብሔር ይስጥልኝ። ምን አሳሰበ? እግዚአብሔር ይስጥልኝ። እደግልኝ የኔ ጌታ፣ ብድር ይግባ፣ ብድር ይግባ የኔ ጌታ፣ እደግልኝ። ልጆችህን ይባረኩልህ። እንደዚህ ደግሞ እኔ እንዳስደሰትከኝ እግዚአብሔር የሚያስደስቱ ልጆች ይስጥህ የኔ ጌታ። በጣም ነው ደስ ያለኝ። ወይ እግዚአብሔር ይስጥልኝ፣ እደግልኝ የኔ ጌታ፣ ተባረክ። ወይ ዋስቲ ለምን አትይው? አንተ ልጅ ምንድነው የሆንከው? ምንድነው የሆንከው? ምንድነው እሱ እንደዚህ ጨካኝ? ኧረ ምን ያደረገ? ተናገር እንጂ። እኔ የማውቀውን እውነት ብታውቂ ነው በእጆችሽ አንቀሽ ትገይው ነበር። ማወቅ የሌለብኝ ስላወቅሁ እንዲህ ሆንኩት። ለብቻዬ የምታመመው ለአንቺ ብዬ ነው። ለምንድን ነው ያልከው? ግማሹን እንዲሰራልህ ነው እንዴ? ለነገ እኮ ነው ያልከን። ነገ ሙሉን ሰርቼ ያስገባል። ዝም በል መልሳት መልስልኝ። አውቃለሁ እኮ ነገም ጨርሰህ አትመጣም እንዴ? የነገም በምን አወቅ? ጭራሽ ለእኔ መልስ? ተነስ ነው ተነስ። እንዴ እውነቱን እኮ ነው። አንተ መምህር እንጂ ጠንቋይ አይደለ። ነገ ጨርሶ ያስገባልሃል። ይሄን እናንተም አልሰራችሁም አይደል? ኧረ ቲቸር ነገ አንድ ያልከን ነገ እናሳያለን። በቃ ዝም በል ተነስ ነው ቀጥል። አንተ ተነስ ተነስ። ፋቲ ወዬ እንዴት ነህ? እግዚአብሔር ይባርክ። ሰላም ነው? እግዚአብሔር ይባርክ። ደህና ነው? አዎ ሰላም ነህ? አለ። እንዴት ነው ትምህርቱ? ትምህርት አሪፍ ነው፣ አሪፍ ነው። የመመረቂያ ወረቀታችን እየሰራ ነው። ጎሽ። እርግጠኛ ነኝ መቼም በማዕረግ ተመርቀህ ታኮራኛለህ። በዚህ ዓመትማ ግድ ነው፣ የግድ ነው። እውነት ነው። ቆየሁባችኋል። ሄዳችን ባንክ የተመልቀበል ገብቼ አትነግረኝም ነበር እንዴ? አብረን ዳሽን ባንክ አካውንት እኮ እንከፍት ነበር። ኧረ ባንካቸው ዘምነዋል። ሱፐር አፓቸውን አውርደህ በራስህ ስልክ ራስህ መክፈት ትችላለህ። ኧረ ተው ደግሞ ትቀመጥበት ሰዓት አለ። ዛሬ አስተማሪው ሴተኛ አዳሪ ቤት ሲገባ እጅ ከፍንጅ መቅረጽ። እኔ ግን እሱ ነገር ምንም አልተመቸኝም። እና ገሬዳችን ሊበላሽ እናውራው አንድ ላይ ሄደን። እሱን በንግግር ማሳመን የማይሆን ነገር ነው። አንተ አታቆም እንዴ? ይኸውልህ ዲኑ ጋር ከከሰስ ነው መፍትሄ አለ። ከሰኑስ ከሱ የተሻለኛ ማመን ይመስላል። ስማ ለሌሎች አስተማሪዎች አቀሳስሮ ግሬዳችንን ነው የሚያበላሸው። እርግጠኛ ነኝ መቼም በማዕረግ ተመርቀህ ታኮራኛለህ። መመረቅ ደግሞ ይግድ እንጂ ሳረፍኩ ነው።
ግን አሁን ቲሸርቱ ማን ጋር የሚገባ ይመስላችኋል? ያችን አያት ወፍራሟ ዳሌ ስለሚል እሷን ይዞ የሚገባ ነው። እረስ ታስጠላችሁ ጋር እንኳን አይገባ። ሲጀምር ሴት የሚመርጥ አይመስለኝ ያገኙን ይዞ ነው የሚገባው። እኔ ግን አስተምቼኝ የሚቀርብኝ እንሂድ እባክህ። ወዴት ነው የምንሄደው? ያለበትን ጉዳይ ሳንይዝ ነው የምንሄደው። ሰዎች ኧረ በለው ከዚህ ሁሉ ሰው አልፎ ይዟት የሚገባ ወንድ ተገኘ። አንተ በለው ተነሱ እንሂድ። ተነስ። ወዴት ነው የምንሄደው? የመጣንበትን ጉዳይ ሳንይዝ አንተ እንሂድ ያልኩህ አይደል እንዴ? ና ተነስ። ተነስ። Was denn ist? Well. Yes. እንደም ሲጋራ አስተ ሲጋራ አስተ አይዞሽ ፍሬሽሽ መሰለኝ በፈጣሪ ምን ነው ሸበላው? አስደነገጥከኝ እኮ። ነው ሾርት ፈልገህ ነው? ወዴት ነው? ምን አይነት ነው? ያስጠላ። እንዴት አመሻችሁ ልጆች? አባዬ ደህና አመሻችሁ። ምን አገባህ? ምን አገባህ? ምን ነው ልጅ? አንቺ ዝም በል። ራስህ ዝም በል። ያመሃል እንዴ? ይሄ ልጅ ምን ነገር አድርጎታል? አባዬ ከትምህርት ቤት ከአስተማሪ ጋር ሳይቀር ተጣልቶ ተባሯል። እንኳን ተባረ። እሱ ተምሮ ምን አመጣ? አባዬ በሞት ምንድን ነው የነካብኝ? ተነስ፣ መድኃኒቱ አልቆበታል። ተነስ፣ ኧረ በእናትህ ተነስ እና ፈጥነህ ግዛልኝ። ምንድን ነው የሆነው ይሄ ልጅ? እማዬ ይዛ መድኃኒቱን ይዛ ይመጣል ብለህ ትጠብቃለች። አንተ እዚህ አሁንም ጠርሙስ ውስጥ ተደብቀሃል አይደለ? ይሄ በእናትህ ያው ገብቼ እለዛለሁ። እና አንተ ራስህ ልትጦር ነው እንዴ?
ና ተነሳውን እንሂድ። አንተ ደግሞ ሂሳብ ንገረኝ። በዳሽን ሱፐር አፕ ነው ማስገባል። ምንድነው እሱ? አዲሱ የዳሽን ሱፐር አፕ ነው። በውስጡ በጣም ብዙ ሚኒ አፖችን ይዟል። ላይፍን በጣም የሚያቀል አፕሊኬሽን ነው። የሚጠቅመኝ ነገር አለ? እንደውም ነዳጅ ቶሎ ነዳጅ ለሚጨርሰው መኪና በዚህ አፕ ተጠቅመህ ነዳጅ መቅዳት ትችላለህ። አሁን ቶሎ ንገረኝ፣ ጊዜ የለኝም። በመጨረሻ ባልሽ የሚገባው ነው ያገኘ። ውጣልኝ አንተ ሰይጣን! ሐዘኔ ልዘንበት! ውጣልኝ አታዋርደኝ! ሐዘኔ ልዘንበት! ውጣልኝ! ሩባ ስለደረሰብሽ ሐዘን ምክንያት በጣም አዝናለሁ። ችግር የለውም። ሰሙ እኮ ያኔ እኔ በደወልኩለት ሰዓት ግሮሰሪ መተህ መድኃኒቱን በጊዜ ስላላደረስክለት ህይወቱ ማለፉ እኔን ተጠያቂ ነበሩ። አይቅር በለኝ። እንኳን ሞተ ተገላገልኩት። ሁሌ እያየሁት በእናቴ ላይ የሚፈጸመውን ኃጢአት ከማየት ነው የገላገለኝ። ተጫወቱሽ አፉ ላይ እንዳለ ልጄ ምን አስቀይሜው ነው? ልጄ ምን አስከፍቼው ነው? አንድ ቀን ባገኘሁት እና ይቅርታ በጠየቅኩት እንዳለ እኮ ነው ሞት የቀደመው። ወንድሜ ነው ወንድሜ ምን አየብኝ ወንድሜ ጉዶልልሽ እኮ ወንድምሽ ወንድሜ ምን አየብኝ ወንድሜ ለማንደርገኝ ወንድሜ ነው ለማንደርገኝ አስቴርዬ ጉዶልን እኮ አታሽዬ ሞተብን እኮ መሽቷል። አሁንስ ነው ሾርት ፈልገህ ነው? ለምንድን ነው የምታባቢያት? ማን እንደሆነች አውቀሻል? አውቀሻታል? ማንን ነው? አስቴርን ነው? የተሽዬ እኮ ታናሽ እህት አክስትህ እኮ ናት። አክስትህ እኮ ናት። የተሽዬ እህት እኮ ናት። ትራስ ወንድሜ ተሽዬ የወንድሜ ምትክ እኔ ትንሽ ያኔ ቤተሰቦቿ ባገለሏት ሰዓት እኔማ በእህቴ ተስፋ አልቆርጥም ብሎ በይ ባንክ ቤት አሁን በየቆጠበ ሳንቲም ከዚህ ከሴተኛ ዳሪነት ህይወት እንድትወጣ ያደረገ ከዛሬም ድረስ ያላስተዋወቃችሁ ከዛ ከምትሰራው ጸያፊ ህይወት እስከምትወጣ ድረስ
ምን ብሎ ያስተዋውቅህ በዛ ሁኔታ? ምን ያደርጋል? ተሽዬ ሞት ቀደመው። የልጆችን አባት ሞት ቀደመው። አይ ተሽዬ አጨከነብን። ባለማወቅ እርምጃ ተቀደምኩና ያወቅኩ በመሰለኝ ግማሽ እውቀቴ አባቴን፣ ቤተሰቤን እና ራሴን አጣሁ። በግማሽ እውቀት ትዳር ይዘማል፣ ቤተሰብ ይበተናል፣ የምንወዳቸው ሰዎች ህልበት በእጃችን ይሆናል። በግማሽ እውቀት ሀገር ይፈርሳል። እውቀት አንድ እርምጃ ሲቀድምና ሙሉ ሲሆን ትውልድ ይተርፋል። ሁሌም ቢሆን አንድ እርምጃ እንቅደም። አበባ ስጠኝ። ከዚህ የለም። የ50 ብር አበባ ስጠኝ። የለም ይልከ የ50 ብር አበባ ስጠኝ። የለም የአበባ አበባ አሰማም እንዴ? ምን ይሰራል ካለ አበባ አንተ እጅ ማማ ናፍቃኝ መቃብር ጋር ልሄድ። እንዴት ነሽ እናቴ? እንዴት ነሽ? እባክሽ ይቅርታ አድርጊልኝ ሁለት ቀን ጸለይሽ። እንዴት ነሽ አደዬ? እንዴት ነሽ አደኮ? ከሄድሽ በኋላ አይዞ የሚለኝን ሰው አጣሁኝ እኮ። አዎ አይዞ መባባል አለብን። አንዳችን ለአንዳችን እናስፈልጋለን። አይዞ፣ አይዞሽ፣ አይዞን መባባል ያስፈልገናል። አንጨካከን። አንዳችን ለአንዳችን ጥላ ከለላ ነው። ምንም ችግሩ ከባድ ቢሆን ልክ እንደዚህ ይሄ ወንድሜ በእናትህ ልብስ እንዴት እንዳበሰበስከው። እሰይ ማን ራስ የውሃ ጨዋታ ጀምራል። ባንክ ቡኬን አበሰበስከው በእናትህ። የምን ባንክ ነው? የዳሽን ባንክ እኮ ደንበኛ እኮ ነኝ። ለምን? ከዘመኑ ጋር አብሮ የዘመነ ባንክ ነው። ለምሳሌ ዳሽን ባንክ ሱፐር አፕ በውስጡ በርካታ ኑሮን የሚያቀሉ ጉዳዮችን የያዘ ፕላትፎርም ነው። ቨርቹዋል ማስተር ካርድ የሚባለው ስኳል እዛው ስልክ ይለኳል። ዓለም አቀፍ ተቀባይነት ያለው በውጭ ሀገር ለሚደረጉ ክፍያዎችና ግብይቶች ተብሎ የተዘጋጀ በእጃችን የምንይዘው ሳይሆን በስልካችን የሚቀመጥ ቨርቹዋል ካርድ። አረ ወንድሜ በእናትህ ና ባንክ ቤት እንሂድ፣ ለኔም አካውንት ክፈትልኝ። አረ በእናትህ ወንድሜ መሄድ እኮ አይጠበቅብንም። እንዴት? በዳሽን ባንክ ሱፐር አፕ እኮ መክፈት ይቻላል እዚህ ስልካችን ላይ። ጓደኛዬ የልቤ ሰው ዳሽን ባንክ አንድ እርምጃ ቀዳሚ። የት ነው ያለነው?
ወደዚህ ልመጣ ቻለ? እንኳን ወደዚህ እንድትው በሰላም መጣችሁ። ማለት ይኸውላችሁ ዓለም ገደብ የሌለውን ህይወት ቀለል አድርጎ ለመኖር ሌት ተቀን ሰዎች ይለፋሉ። በዚህ በእኛ ዓለም ደግሞ ህይወት የበለጠ ቀላልና ምቹ ናት። በዚህ ከተማ ውስጥ ያሻችሁን ገንዘብ ለፈለጋችሁት ሰዎች፣ ቡድን፣ ተቋም ያለ ገደብ የምታዘዋውሩበት ከተማ ነው። ታዲያ በዚህ ብር ያሻን መግዛትና መሸመት እንችላለን ማለት ነው። የፈለጋችሁትና ያሻችሁን ነገር መገበያየት ትችላላችሁ። ነገር ግን ይህንን ማድረግ የምትችሉት በዚች ከተማ ሳይሆን እዚሁ እኛ ዓለም ውስጥ በሚገኝ ሌላኛው ከተማ ውስጥ ነው። ታዲያ ወደዚህ ከተማ እንዴት ነው የምንሄደው? አንድ እርምጃ ብቻ በቂ ነው። እንዴት? አሁን ደግሞ የት ነው ያለነው? በዚህ ከተማ ውስጥ የማይሸጥ የማይለወጥ ነገር የለም። ካላችሁስ የማይሸጠው ነፍስ ብቻ ነው። የፈለግነውን ነገር ሁሉ በዚህ ከተማ ማግኘት እንችላለን ማለት ነው። በሚገባ ያለምንም ጥርጥር ባላችሁበት ሆናችሁ ጊዜ ቦታ ሳይገድባችሁ የፈለጋችሁትን አይነት የተለያዩ አልባሳቶች በከተማችን ውስጥ ያሉትን የሁሉንም ሱፐርማርኬቶችና የኤሌክትሮኒክስ ምርቶችን በተጨማሪም ይህን የመሰለ ስንጋ ብትፈልጉ ቅርጫ አድርገን የፈለጋችሁበት ቦታ እናመጣላችኋለን። በዚህ ከተማ ውስጥ አለ እንጂ የለም የሚባል ነገር የለም። ታዲያ ከዚህ ለመውጣት አንድ እርምጃ ወደፊት። ሰላም፣ እንዴት ናችሁ? ሰላም። አሁን ያላችሁበት ከተማ ማይካድስቲ ይባላል። በዚህ ከተማ ህይወት የተፈጥሮ ንግድ ከብርሃን ፍጥነት በላይ የምትጓዝበት የዶሮ ላማን ያህል ቀላል የሆነችበት የቴክኖሎጂ ከተማ። ምን የተለየ ነገር አለ እዚህ ከተማ? በዚህ ከተማ የዳሽን ካርድን ብቻ በመጠቀም ብራችሁን ወደ ዶላር በመቀየር ዓለም አቀፋዊ ግብይቶችን ለመገበያየት ለምሳሌ ከሼን ከአሊባባ ላይ እንዲሁም ከኔትፍሊክስ ላይ ፊልሞችን ከስፖቲፋይ ላይ ደግሞ ሙዚቃዎችን ከቤታችሁ ናችሁ የመዝናኛ ክፍሎችን መፈጸም የምትችሉበት ሙዝ ከመላጥ በላይ ህይወት ቀላል የሆነበት ታላቅ የቴክኖሎጂ ከተማ ነው። ቆይ እንደዚህ ህይወትን ቀላልና ዘመናዊ የሚያደርጉ ከተሞችን የያዘ ዓለም ምን አይነት ዓለም ነው? ይህ ዓለም ሁሉም በአንድ የያዘ የዳሽን ሱፐር አፕ ዓለም ነው። በዳሽን ሱፐር አፕ ዓለም ሁሉም ነገር አንድ እርምጃ ቀዳሚ ነው።
እድለኛ የሆንኩት በዳሽን ሱፐር አፕ ምክንያት ነው። ዳሽን? አዎ፣ አንቺም ከፈለግሽ የዳሽን ሱፐር አፕን በማውረድ ኮይን ሰብስበሽ እድለኛ መሆን ትችያለሽ። ወይኔ እናቴ እዚህ በራ ላይ እንደዚህ ጠልመጭምጬ ልቅርልሽ። ምንድነው? የት ነው የምሄደው? እሺ አሁን ከዚህ በኋላ ቆይ። አይ ወይኔ እናቴ ምን ይቻላል? እዚህ በራ ላይ መቅረቴ ነው በቃ። أو كده تقرع ይሻላል። በእናታችሁ አሁን እንዴት ነው ከዚህ ሰፈር ውስጥ የምወጣው? ወይኔ ወይኔ ፈጣሪ፣ እዚሁ አበስብሰህ ልገለኝ ነው እንዴ? ምን ይሻላል? በእናታችሁ እንዴት ነው ከዚህ ቦታ የምወጣው? አንዴ ባህር ላይ አንዴ ደግሞ ጫካ ውስጥ አንዴ በረሃ አሁን ደግሞ ማላውቅበት ቦታ ውስጥ ነው ያለሁት። በእናታችሁ ወደ ነበርኩበት ቦታ መልሱኝ። ተነስ ስማ፣ ይህንን ጨዋታ ካሸነፍከኝ ወደ መጣህበትና ወደ ነበርክበት ቦታ መልሰሃለሁ። ካሸነፍኩ ግን 1 ሚሊዮን ብር ትቀጣለህ። ትስማማለህ? ምንም የማልጫወትበት ምክንያት የለኝም። ከዚህ ቦታና ከዚህ ጭንቀት ውስጥ ለመውጣት ምንም ነገር ማድረግ እችላለሁ። አሁን መጫወት እንችላለን። ወይኔ ተሸነፍክ። ወይኔ ዳኒ፣ አንተ ልፋጭው ልጅ ይሄንንም ተሸነፍክ። በህይወት አንድ ቁም ነገር እንኳን ማድረግ ነበር። እሺ ቃልህን አክብር። አሁን የተነጋገርነው ማድረግ እንችላለን። ብሩን አጣ
ይኸውልህ አንድ ብር ሳይዝ ነው ወጣው ድንቡሎ ሳንቲም አላስኩም በእናትህ በቃ እንዲህ ከሆነማ እኔ ምንም ልረዳ አልችልም ይኸውልህ ሁለታችንም ከምንል መጨበቅ ለምን እኔ መፍትሄ ማበጀት ይችላል ምን ዳሽን አካውንት አለ ናሽናል አይዲ አለኝ ሱፐር አፕ አለኝ ያው ልኬልሃለሁ እንዴት በዚህ ፍጥነት ሊገባ ቻለ አይገርምም እኮ ዳሽን ባንክ ከሌሎች ባንክ አንድ እርምጃ ቀዳሚ የሆነበት ምክንያት ለዚህ እኮ ነው በየትኛውም ቦታ በየትኛውም ሰዓት ዳሽን ሱፐር አፕን እያወረዳችሁ መጠቀም ትችላላችሁ ዳሽን ባንክ ዳሽን ሱፐር አፕ ዳሽን ሱፐር አፕ ዳሽን ባንክ መዘመኑን በህልሜ እያሳየኝ ነው ማለት ነው አሁን ነው መከፍተው ወጓ ዱላላ ሃይ 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 ዱላላ 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 ሁልጊዜ ቀዳሚ ከፊት ነው ቀዳሚ ዱላላ የዱላላ ህዝብ ሆይ ንጉስ አበቃል ፊታችሁ ቆሜያለሁ ዛሬ የተቀደሰች ቀን ናት ለኔ ስጦታ የምትሰጡበት ቀን ዘብ አቤት ንግስት ሆይ የመጀመሪያ ስጦታ አቅራቢውን አስገባው ታዛዥ ነኝ ንጉስ ሆይ እኔ ለርሶ የሚመጥን ላቅ ያለ ስጦታ ነው ይዤ የመጣሁት ሙሽ ይሄ ነው ለኔ የሚመጥን ማርች ጨርሱት ሰሩት ጨርሶ አላለችም እንዴ ታዲያ ሰውየው ነው አሙዙን አልኩኝ እንዴ አረ ንጉስ ሆይ ምን አረኩኝ እንዴ አረ ወይኔ ሁለተኛውን ሳቅርቡት የማንም ከንቱ አበሳጮት አይደል ንጉስ ሆይ እኔ ክሶታለሁ ማስቲ ቆቀረው ያንቺ ምን እሺ ነው ሙድ እያያዝብኝ ነው ያሉት እንዴት አልናደድም እናንተ ንጉሳችሁ ላይ ሙድ እያያዛችሁ አላችሁ ተዘገ ወጓ አንቺ ሰውነሽ ቆቆሪትሽ ትመጫለሽ ቆቆሪትሽ ንጉሳችንን ማጫወቻ ታርጋለሽ ደሞ ትበላለች እንዴ አንቺ ትበያለሽ ስጦታ አምጥተሽ ምንድነው ቆይ ምንድነው ውጓት አላልክም እንዴ እና በነገር ነው የምትወጓት ምን አቃለሁ ኧረ ስንት አይነት ሰው አለ ስንት አይነት ሰው ወይ ደህና ነገር አሰጡ እዚህኛን ያስቆሙናል ምን ደህና ነገር ኖሮሽ ምን ለማለት ፈልገ ነው የነፈዘች ንጉሶይ እኔ አበረስቶታለኝ ንጉሶይ ኧረ ጠብቆኝ እኔ አበረስቶታለኝ ንጉሶይ ያበረ ስጦታለኝ እኔ ዳሽን ባንክ ሱፐር አፕ ይሰኛል ዳሽን ባንክ ሱፐር አፕ የነዳጅ ክፍያን ጨምሮ በውስጡ የተለያዩ ሚኒ አፖች አካቷል ላይፋችሁ ነው የሚቀለው ነው ምላችሁ ያበደ ስጦታ ነው ይሄ አልነገርኳችሁም ለካ ከፊውቸር ነው የመጣው እንዳባይ አንተ ቀጭቃዣ ምንም ነገር እንዳትነካ ወይኔ ልጅ አለው ማዬ ደህና ነኝ እኔ ልታድል መተህማ ምንም አትሆንም ምንድነው የኔ ውድ ባለሽበት ቁሚ ታርዛን ነው እንዴ እዚህ ጫካ ውስጥ ያለው የኔ ውድ የሆነ ነገር አድርግ ይሄ ልጅ ምን ውስጥ እንዳለ አልገባውም ይሄ ነገር ከኛ ቀን በላይ ይመስለኛል እናንተ እዚህ ተረጋግታችሁ ጠብቁኝ እኔ ኦላላን ይዤው እመጣለሁ እሱ በእውቀት ከጎሰው አንድ እርምጃ የቀደመ ሰው ስለሆነ ለሁሉም ነገር መፍትሄ ወይኔ ባርኮት እባላለሁ ወደዚህ ጫካ የመጣ ነው ከ3 ቀናት በፊት ነበር ልጅ አሁን ይመጣል እሺ አሁን ይመጣል የመጣንበት ምክንያትም ለበሽታዬ መድኃኒት ፍለጋ ነበር እኔ ዓለም ላይ እጅግ በጣም ጥቂት ሰዎች ላይ ብቻ በሚከሰተው አውቶ ቢሪዮሪ ሲንድሮም ወይም ሳይጠጡ በመስከር ህመም የተጠቃው ሰው ነኝ በዚህ በሽታ አንድ ኒኬስ የተባለ እንግሊዛዊ ጎልማሳ ተጠቅቶ እንደነበር ሰምቻለሁ ሰዓት ከፊልም በነጻ ጅዋጅዌ የተጫወትኩ ነው ህመሙ የስካር በሽታ ነው ማለትም ምንም አይነት የአልኮል መጠጥ ሳልጠጣ ከመሬት ተነስቼ እሰክራለሁ
የህመሙ ክፋት ደግሞ አፍ ላይ ሳይቀር የአልኮል ጠረን ማምጣቱ ነው። በዚህም ምክንያት የትኛውንም ሰው እመነኝ አልኮል አልጠጣሁም ብል እንደ እብድ ከመታየት ውጭ ሰሚ አላገኝም። ጭራሽ አልሰከርኩም ይላል እንዴ? ጋንጋን እየሸተተ መንጃ ፈቃድ አምጣ። አንተ እመነኝ ነው የሰክሬ አይደለም አሞኝ ነው። ቢያምህማ ነው እንዲህ እስክትሆን ጠጥተህ 2 መኪና ገጭተህ የመጣው እኮ። ህመሜ ሲነሳ እንደዘከረ ሰው ጭንቅላቴን እያዞረ አንደበቴን ቆልፎ ስለሚያንገዳግዳኝ ነው እንጂ እመነኝ ጠጥቼ አይደለም። ናማ መኪናውንም እሱንም ወደ ጣቢያ ወሰድልኝ። አረው ይህ የስካር በሽታ የሚከሰተው በሰውነታችን በተለይም በአንጀታችን ውስጥ የሚገኙ እርሾዎች ወይም ባክቴሪያዎች እኛ የምንመገበውን ካርቦሃይድሬትና ስኳር ወደ አልኮልነት ወይንም ኢታኖል ሲቀይሩት እንደሆነ ዶክተሮቹ ቢነግሩኝም መፍትሄ ግን አላገኘው። አንዳንዴ ታዲያ የማይሆን ቦታ ላይ ድንገት ህመሜ ይነሳና ነገሩን በሙሉ እንዳልነበር አድርጌ ብልሽትሽቱን አወጣዋለሁ። እና ልጁ ምን አለው አላችሁኝ? አረ ምንም ወፍ ነው ያለው። ሰፈር ውስጥ ያለ ድንጋይ ላይ ቁጭ ብሎ ወፍ ሲያረባ ነው የሚውለው። ማለቴ እርግብ በመሸጥ ነው የሚተዳደረው። አጠገቡ ደግሞ ለልጆች የሚሆን ቆንጆ ድንጋይ አዘጋጅቶላታል። አሁን ሲጋቡ እዛ ላይ ቁጭ ብላ አብራ ወፍ እያረባች ትኖራለች እንጂ ሀብት ወፍ ውጡ። አረ ምን እንወጣ ምን በዚህ በኩል ምን ቤት በቀላም ደና ነው አለሽማዬ አለሁ እኔ ልጅ አለሁልሽ። ሁሌም የማዝነው ግን በሽታዬ ሲነሳ የሰፈር ሰዎችን ያለ ስማቸው እየጠራው በማስቀይማቸው ነገር ነው። እንዴት አደራችሁ? እንዴት አደርሽ ወይዘሮ ችግኝ? አረ ወይዘሮ አትክልት ነው ስማቸው። አትክልት ችግኝ ዋናው ሀሳቡ ነው። ምንድነው ልዩነቱ? አጅሬው እኔን ደግሞ እጽዋት በለኛ። ምን ፈለግ? አንተ ምን አለብህ? 5 ሳንቲም ሳታወጣ ሞቅ ይላል። ምን ሆነሃል ተክሉ? የሱ እኮ ህመም ነው። ምን ነው የሱን በሽታ ለኔ ባረገው? እኔ እንዲህ ሞቅ እንዲለኝ ምን ያህል ገንዘብ እንደከፈልኩ እኔና አስተናጋጇ ነው የምናውቀው። የሱ እኮ በነፃ ነው። በሽታ ይላል ቀልደኛ። በቅርቡ ስለ ህመሜ የሰማው ይህ የባለቤት አብሮ አደግ የሆነው የዳሽን ባንኩ ሰራተኛ ስለ ኦላላና ጥበቡ ነግሮን ነው ወደዚህ ቦታ እንድንመጣ ያደረገን። ኦላላ የጫካው ጠቢብ ኦላላ። ይህ በጥበቡና በስራው ከማህበረሰቡ አንድ እርምጃ የቀደመው ኦላላ ያለፉትን 3 ቀናት ስለ ራሱ እየነገረን እንዲህ አከመኝ። ለአንተ በሽታ የሚረዳህ መድኃኒት ኒም የተሰኘ ዛፍ ቅርፊት ነው። ይገርማችኋል፣ ይህንን ተክል ህንድ ውስጥ የመንደሩ ፋርማሲ ወይም ተአምረኛው ዛፍ እያሉ ይጠሩታል። ከቅጠሉ እስከ ቅርፊቱ ከፍሬው እስከ ስሩ ድረስ መድኃኒት ነው እና ያድነዋል ማለት ነው። እንደምታውቂው በሽታው በቀጥታ ከአመጋገብ ጋር የተያያዘ ስለሆነ ስኳርና ካርቦሃይድሬት ማቆም አለበት። ተክሉ ፈንገሱን ቢገለውም እንኳን እሱ ስኳር መመገቡን ከቀጠለ ፈንገሱ ተመልሶ ማደጉ አይቀርም። ስኳር ደግሞ ለፈንገሱ ነዳጅ ስለሆነ እሱን ካላቆመ አልኮሉ መመረቱን ስለሚቀጥል እሱን አቁሞ የኒም ቅርፊቱን እኔ በምላችሁ መሰረት መጠቀም አለበት። ይሄ ሁሉ ጥበብ ግን እዚህ ጫካ ውስጥ ሆነ እንዴት ኖረ? በአንድ ሰውና በአንድ መጽሐፍ አማካኝነት። አንድ ቀን የእጽዋት ተመራማሪ የሆኑ ፕሮፌሰር ለምርምር ወደኛ አካባቢ መጡ። ፕሮፌሰሩ ለምርምር በቆዩባቸው 2 ዓመታት ውስጥ ብዙ ቋንቋዎችን ማንበብና መጻፍ፣ ዕውቀትና ጥበብን አስተምረውኝ በመጨረሻም አንድ መጽሐፍ ሰጥተውኝ ምን ነበር መጽሐፉ? መጽሐፉ ስለ ፈዋሽ እጽዋቶች የሚናገር መጽሐፍ ነበር። የሚገርምሽ ሁልጊዜ ለህዝብ ጥቅም የሚሰራው መጽሐፉን ስፖንሰር ያደረገው ዳሽን ባንክ እንዴት ራሱን በማዘመን አንድ እርምጃ ቀድሞ እንደ ዳሽን ተራራ በከፍታ ላይ መቀመጥ እንደሚችል ያኔ ወደፊት ራእዩን የመጽሐፉ የመጀመሪያ ገጽ ላይ አስቀምጦት ነበር። እኔም ከስፖንሰር አድራጊው ዳሽን ባንክ አንድ እርምጃ መቅደምን ከመጽሐፉ ደግሞ የእጽዋቶችን ፈዋሽነት ተማርኩ። የኔውት አባዬ አባዬ ደርሰንልሃል። እሺ ከመጠመዱ በፊት ያነሳው ዕቃ ነበር እንዴ? አዎ የሆነ ነገር እያነሳ ነበር። አይዟችሁ፣ እንደዛ ከሆነ ይሄ ወጣቶች ወጥመድ ነው ማለት
ማለት በእኛ ጎሳ የሰው ንብረት ማንሳት ነውር ስለሆነ የወደቀ ዕቃ ሲኖር ባለቤቱ እስኪመጣ ወጣቶች በወጥመድ ይጠብቁታል። ያንን ዕቃ ተሳስቶ ሊያነሳ የሚሞክር ሰው ወጥመድ ውስጥ ይወድቃል። ያነሳው ባለቤቱ ቢሆንስ? ወጣቶች ከእርሻ ሲመለሱ የእሱ መሆኑን አረጋግጠው ይሰጡታል። እና ይስጡታ እኔን አውርዱኝ። እሷ ባጌኔ ነች። ያንተ ከሆነ ውስጡ ምን አለው? ስልክ አለው። ስልክ ውስጥ ምን አለ? አንደኛ ፓስወርድ የለውም። ሁለተኛ በውጭ ሀገር ለሚደረጉ ክፍያዎችና ግብይቶች ተብሎ የተዘጋጀው የዳሽን ባንክ ቨርቹዋል ማስተር ካርድ በውስጡ አለ። ምን ማለት ነው? ይኸውልህ አንበሳው፣ ዓለም አቀፍ ተቀባይነት ያለው የኦንላይን ግብይት መፈጸም የሚቻልበትና የዲጂታል አገልግሎት ክፍያ ለመፈጸም አመቺ ሆኖ እንደ ካርድ በእጃችን የምንይዘው ሳይሆን በስልካችን የሚቀመጥ የማይታይ ካርድ ማለት ነው። ምን ነው አንተን ባደረገኝ? ሁሉም ነገር ላይ እውቀት ያለው ሰው ብሆን። የዳሽን ባንክን መርህና አሰራር ወደ ህይወት ከወሰድከው ሁሌም አንድ እርምጃ ቀዳሚ ትሆናለህ። ከመጽሐፉ ባገኘው እውቀትም ከ30 ዓመት በፊት ታዳጊ የነበረው ኦላላ አሁን ከነ ማህበረሰቡ አንድ እርምጃ ቀድሞ የኔ አይነቱን መፍትሄ ፈላጊ በታማኝነት ራሱ በገነባው ዘመናዊ ዓለም ውስጥ በጥበቡ እያገለገለ በከፍታ ይኖራል። ሁልጊዜም አንድ እርምጃ ቀዳሚ። እዚህ መንደር ነው ተወልጄ ያደግኩት። ከሌላኛው መንደር ያሉት የባሪያዎች ሰፈር ይሉታል። ለባሪያነት የሚጠልፉን ሰዎች መቼ እንደሚመጡ አይታወቅም። ሁሌ በሰቀቀን ውስጥ ነው የምንኖረው። ከዚህ መንደር ለቤተሰቤ ስል ርቄ መኖር እፈልጋለሁ። አባዬ! አቤት ልጄ። ኢዛና ምን ነው የተፈጠረ ችግር አለ እንዴ? ወታደሮቹ በዚህ ሰሞን መምጣታቸው አይቀርም። ስለዚህ ነቅተን መጠበቅ ይኖርብናል። ከኔ ሰዎች የተወሰኑትን ወደ ድንበር ልኬያቸዋለሁ። ምን ነው ልጄ? አባዬ ከዚህ ሀገር ውጪ ሌላ ሀገር የለም እንዴ? አለ እንጂ ልጄ። አንድ ቀን ይዤሽ እሄዳለሁ። አሁን ነይ ትንሽ ዞር ዞር ብለን እንምጣ። እነዛ ሰዎች ግን አንተን አይወስዱብኝማ? እኔን ማንም አይወስድብሽም። ሰዎቹ መጥተዋል። ጠላፊዎቹ አባዬ እማዬስ? ወደ መንደሩ መሄድ ይኖርብናል።
ልጄ አምልጪ! ደህና ናችሁ አይደል? ሌሎቹ ተያዙ እንዴ? ከኛ ተገለዋል። ሌሎቹ ግን አምልጠዋል። እና ታዲያ ምን ልታረግ አሰብክ? ወደ ሌላኛው መንደር ሄጄ ጥሩ ሕይወት መሰረታለሁ። ከቤተሰቤ ጋር አሪፍ ጊዜ አሳልፋለሁ። መልካሙ ሁሉ እንዲገጥምህ እመኝልሃለሁ ወንድሜ። ለአንተም መልካም ሕይወት። ራስን ጠብቅ። እዚሁ አዲስ ሕይወት እንጀምራለን። እዚህ ግን አባዬ አንተን አይወስዱብኝም አይደለ? ማንም አይወስድብሽም። ግን እዚህ በምንድን ነው የምንኖረው? ምን እየሰራ? ያልኩን ዕቃ በጊዜ አስረክብ። ጊዜ የለኝም። ምን ነበር? ስራ ፈልጌ ነበር። ይቅርታ እንዴ እደውላለሁ። ምን አይነት ስራ ነው የፈለግከው? ማንኛውንም ስራ መስራት እችላለሁ። እና መታወቂያ ይዛል? መታወቂያ ምንድን ነው? መታወቂያ ማንነት የሚገልጽ ነገር ነው። መታወቂያ የለም? እሺ የባንክ አካውንት አለ? የለኝም። እነዚህን ማሟላት ካልቻልክ ልንቀጥር አንችልም። ግን እኮ ስራ ያስፈልገኛል። ማንኛውንም ስራ መስራት እችላለሁ። ምንድን ነው? ስራ መቀጠር ፈልጎ ነው። መታወቂያም የባንክ አካውንትም የለውም። ሌላውን ተውና የባንክ አካውንቱን እኔ እከፍትልሃለሁ። እንዴት? በአዲሱ ዳሽን ሱፐር አፕ እዚሁ አካውንት መክፈት ትችላለህ። ባንክ ቤት ሳይሄድ አካውንት መክፈት እንዲሁም ሌሎች አገልግሎቶችን በአዲሱ ዳሽን ሱፐር አፕ ማግኘት ትችላለህ። ስለዚህ ነገ መጥተህ ስራህን መጀመር ትችላለህ። አዲሱ የህይወቴ ምዕራፍ ከዳሽን ጋር ሀብዬ እጀምራለሁ። ዳሽን ባንክ ሁሌም አንድ እርምጃ ቀዳሚ። ማዘሮ አረ ይሄ ቦርሳ እዚህም የለም። ታዲያ ምን በላ ይባላል? የት ሄዳል ተቤቱ? እኔ እንጃ። እኔ ምን አውቃለሁ? ይኸው ማዘሯ ኩሽና አድርገሽው ነው። አገኘህልኝ? በቃ ማርያ ወንድምሽ ኩሽና አግኝቶታል። ታዲያ አትነግሪኝም እንዴ? ነው አላሳዝንሽ እንዴ? ጉልበት እኮ ያልቃል እንዴ? ታዲያ ቀጠፍቶ ዝም ልበል? ቆይ ግን አንተ አታፍርም? ቁርስ ምሳ እራት ለማምጣት ነው ካልጋ የምትወርደው? ታዲያ ምን አጨውሽ? ደግሞ ምን አገባሽ? ቆንጆ ባል መቼስ እንዳንተ ፉንጋ አላገባም። አንቺ የህፃን ልጅ ማስፈራሪያ ቆንጅዬ ጉማሬ ስታስጠላ። እኔም አንቺን እያየሁ ስበላ ምግብ ላይ ስማማኝ ስለሚችል ከፊቴ ዞር ትይልኝ። ኧረ ነው አንቺ የተረገምሽ። ወይኔ ያለቅሽም ማርያም፣ ወይኔ ያለቅሽም። ወይ በሞትኩት። በስመ አብ ወወልድ ወመንፈስ ቅዱስ። ማርዬ ማዘሮ አንቺ ነይ። ማዘሮ ምን ሆንሽ? ነይ ዛሬስ ማዘሮ ታስጥልሽም። ማዘሮ ትዳር ካደረግኩ እናንተ ልጆችን ወልጄ እስከ እድሜያችሁ ድረስ የጤፍ ዕቃዬ ባዶ ሆኖ አያውቅም። በቃ ትጨነቂ ማዘሮ፣ እንጀራ እንገዛለን። እቺ ደግሞ ማዘሯ እኔ ጋር ብር አለ። ቆይ ልዘዝ። አይድሊ የልጅ እጅ ላይ ልውደቅ። አረ ማዘሯ እንደዚህ አይባልም። ልጆችሽ አይደለን እንዴ? ያው ታዘዋል። ደግሞ ድጋሚ እንደዚህ እንዳትይ። እናቴ ነሽ፣ ግዴታዬ ነው። ኬቢ አጀለስ ቆይ መጣው። ማዘሯ ማዘሯ በቃ ጤፍ እስኪመጣ ድረስ ትንሽ ረፍት አድርጊ። ይኸው ሸሚዙ ግን አልታጠብም። ምን ሆነ ነው? በእናትህ ቀጠሮ አለኝ እያልኩ እና አሁን ባሁን ነግረኝ ምን ላድርግ? ኬቢሻ በቃ ፒስ ይመችሽ። ቡርሺ ነው እና ምን ይሆናል? የጥርሴን እንዴ ማምጣሽ ከሪ አንተ አታርፈም። አንተን እኮ ነው እንዴ ማዘሯ በቡርሺ ጉዞ ላይ ነው ጥርሽ ነው። ተዋት፣ እሱ አሰማ።
አሁን ሴትዮዋ አሉ አትጫጫው፣ እኔ ደርሼ መጣሁ። ተወደነው እንጂ ወደንም አልነበር ቀን ሰቶ ቀን ሲሽር ተገኘው ካንቺ ስር በማንስ ይባላል ኬቢ ምን ፈለግሽ? ነግሬህ ነበር እኔን አታናደይ ብዬ። ደሞስ እስካናባባሉ ብድሩን የማይመልስ ልጅ አይወለድ ይባል የለ። ማርያምን አለቀሽ። አትክፈጁ። አልከፍትም። አሳይሻለሁ። ሄሎ፣ በር ላይ ነን። እሺ መጣሁ። ሳይሻለሁ። አንቺን ግን አመሰግናለሁ ልጅ። በውጭ ሀገር ለሚደረጉ ክፍያዎችና ግብይቶች ተብሎ የተዘጋጀው የዳሽን ባንክ ቨርቹዋል ማስተር ካርድ ለተለያየ ግብይቶና ክፍያው በማዋል ሁሌም አንድ እርምጃ ወደፊት ከዳሽን ባንክ ጋር